ሩታና እንግዲህ ኤፍሬም ክዷል ማለት ነው ውዶቼ። የክደት ፍጻሜ ተፈጽሟል ውዶቼ እና አናምንም ብሏል። እንግዲህ አናምንም ብሏል ውዶቼ። እኔ ግን ለአብረሽ ጥያቄ አልተመለስንም ከሩታ ጋር ማለት ነው። ከሩታ ብዙ ጥያቄ አለን። እሺ እኛ አይደለንም ይሄ ቮይስ አምናምንም ብላችኋል። ቮይሱን አውጡና ህዝቡ ይፍረድ። 4 ነጥብ ህዝቡ ይፍረድ። ፎቶን አመናችሁ፣ ከዛ ውጭ ደግሞ ሪከርዱን አላመናችሁም፣ ችግር የለውም። ሲቀጥል ደግሞ አንቺ ሄርሜላ ያነሳችሁ ነገር አለ። ባይዘዌ ዛሬ አብረሽ ጥሩ አድርጋል። ጥያቄ ጠይቃታል፣ ግን ጥያቄ አልተመለሰልክም። ጥያቄ እኔ እንደዛ ምጉትቶ እንደዛ እንደፈለጋችሁ ሂጂ ስትሉኝ ሄዳለሁ፣ ና ስትሉኝ እመጣለሁ ብሎ ነው ጠየቅሽ። ምን ሆኜ ነው? አንቺ እንደዛ ነው የምታውቂያለሽ። ለምን አልመለሽም? ሩት ኤርሜላ ስትወርቅ የኛ ጥያቄ ነው። ባዘው እያንዳንዱ እያወራችሁ ዛሬ አብረሽም የጠየቀ የኛ ጥያቄ ነው። እንደዛ ኤርሜላ ስትወርቅ ምን ሆና ነው የምተኛው? እዚህ ቤቷ አትገባም እንዴ አላልክም? እሱ ታዲያ እንዴት ሩታ በዚህ ነው የምታቅቅ? በዚህ ደረጃ ነው የምታቅቅ? ይሄን ጥያቄ ለምን አልተመለስልኝ? አንተ ስትጀምር ተጨፍን አላብርሽ አላላቅም። በህዝቡ ቁማር የተጫወታችሁ ይሁን ቪዲዮ መልስ ነው ለአንተ። ከኤርሜላ ጋር አልዋልክም አላደርክም፣ ከነሱ ጋር ነው የምታድረው የምትሉ እያንዳንዱ ነገር ሜቢ ልትገናኙ ትችላላችሁ። ከዛ ያንተ ጤንነት ነው ሄርሜላ የምታወራ። ሩታስ ደግሞ ደህና ነው ብላ ነው ለአንተ የምትከራከረው። እነሱ በምንድን ነው የቀየሩት? ህዝቡ ለመሸወድ። እኛ አንሸወድም። እኔ አልኳችሁ ነገ የሚያስቡ እኔ ዛሬ እናገራለሁ። ከዚህ በፊት ብያለሁ ይቀይራሉ ብያችሁ ነበር። ኢቭን ትላንትና አብሪሽ ከእናንተ ካቀነባበራችሁት በምን ያውቃሉ ብላል። በነጋታ ነው ደግሞ ቪዲዮ የተሰራችው። ወዳ በሰሩ ቪዲዮ አይለቀቅም። ቢያንስ አንተ ቪዲዮ አይቶ እነሱ ሲጀምር ተመካክሮ ኤፍሬም እና ሩታ መዋረድ የለብንም ሁለታችን አፋችን አንድ መሆን አለብን ብሎ ለተነጋግሮ የሚመጡት ችላችሁ እንዴ? እንኳን እኛ እናንተ እዛው ናችሁ አይደለም፣ እኛ እዚህ ሆነን እናንተ የምታወሩ ቀድመን ነው የምናውቀው። ትላንትና ብያቸዋለሁ። ተመካክሮ ይመጣሉ፣ ይክዳሉ። አብርሽ የካደ አብርሽ ያላመነ እነሱ ሊያምኑልህ አብርሽ መሸወድ ነው። እንዴት ነው አንድ ሰው ሌባ ነክ ያልከው? እንዴት ያው ሌባ ነኝ ሊልክ ይችላል እንዴ? ይሄ ሞኝነት ነው፣ የራስን መሸወድ ይባላል። ማንም ሊያምንልህ አይችልም። ነገም ተነጎዳም ኤርሜላ ንጹህ ሴት ናት። ከሷ ጋር መጨረሻ ቪዲዮ ሰርተኝ ከዛ በኋላ ጠፋ። የተገኘ እነ ሩታ ጋር ነው። ሩታ ነው መጠየቅ አለበት። 4 ነጥብ እንዴ! ምን ማለት ነው? ጉድ እኮ ነው። አደረገችክም አልልክም፣ መፍረድም አልፈልግም። ግን ጥያቄ የህዝቡ ጥያቄ አለ። ሩት ኤርሜላ ጋር ሆኖ ብታመም ኤርሜላ ምን አርገሽ ነው ተብለት ትጠየቃለች። እኛም አለቃትም። ከኤርሜላ ጋር የመጨረሻ ቪዲዮ ሰርታል። ከዛ ከሷ ጠፋ። እንዴ ከሷ ቤት እኮ አልተገኘም። በ4ኛ ቀን እኮ ነው አመጡክ። ቪዲዮ መልስ ነው። ያው በህዝቡ ባትጫወቱ አሪፍ ነው። ብታቆሙ ከቻላችሁ ህዝቡ ይፍረዳችሁ። አውጡ። ሪካርድ አላስገባችሁ እናስገባለን እናሰማለን ያላችሁ ነበር። ሩታ በነገራችን ላይ ምንም አንድ ነገር ለተጠየቅሽው አንድ ምሳሌ አንድ መልስ መልሰሽ አታውቂም። ከአብርሽ ከመጣ ጀምሮ ገባሻ? አንቺ እንደ ራስሽ ነው ሰው የምታምኚ። በቃ አብርሽም ስላላመናቸው ምን አለች? አቀነባብሮ ነው እነሱ በውሸት አቀነባብሮ። አንቺ ደግሞ ምን አሰብሽ? እነሱ ውሸታም ልታረጊ በይዙ። አንሰማሽም። እኛ አቋማችን አንሰማሽም። ኤርሜላ መረጃ መጣች፣ ስለሱ አይደለም። አንቺም ስታረጊ ነበር። አብርሽ ምንም በማይናገር ሰዓት ምን ስታረጊ ነበር? አክትሽ ምን ነበር? እሱ ነው እኛ የምናየው። አንቺ ሜሞሪ ሹት ማለት ነው። ኦኬ፣ እሱ ነው የምናየው ስታረጊ ነበረ። እውነት አብርሽ በዚህ ነው የምታውቂ እንጂ እንደዛ ነው የምታውቂው እንዴ? በቀለበት እኮ እናንተ አውጣ ብላችሁ ነው አሰጣችሁት። እሱ ብቻ አይደለም ከዚህ ከህይወቴ ውጭ ብላችሁ እንድናገር ያደረጋችሁ እናንተ ናችሁ፣ እሱ አይደለም። ይሄ መልስ ነው። ምንም ከነሱ ጋር ኝኝ ማለት አስፈልግም። ከኤርሜላ መራቅ ከፈለግ ጥርግ በል አብርሽ።
ዛሬም ነገም እንላለን። በዚህ መልኩ ግን አይሆንም። ልጅቷን ነፃ አውጣት በቃ። እዛው እናንተ እንደፈለጋችሁ ያላችሁ ቀጥሉ፣ አመታ ሙሉ ማለት ነው። አሁን ስንት ቪዲዮ ሰራችሁ? በየቤቱ እየዞራችሁ የመጣችሁ በርሜላ ሊቀቁልን፣ ደፋሮች በርሜላ ሊቀቁልን ማለት ነው። ሄርሜላ በየአመቱ ነው እንደምትለቁ ሶ ይሄ ግልጽ ነው በቃ። እውነቱን ማከፈለክ ህዝቡ ይፈረድክ። ሪከርዱን ፎቶን አውጣ። ይሄ ነው እውነታ። እነሱ ከስላላመኑ ማለት ነው። ይሄናል ደግሞ ኤዲት እንኳን ማድረግ ማቺ ሴትዮ ማለት ነው። የወጣቶችንን ቴክኖሎጂ እናውቃል ሲሉ ሰምተሽ ነው። አንቺ ወንድ ሆንሽ የራስሽ ቪዲዮ ኤዲት አድርገሽ ታምፕሌት ሰርተሽ ዩቱብሽ ትለቂ ነበር። ተራኮ ጠብቀሽ ነው ምትለቂ። ሶ ስለ ኤዲቱ የምታውቂ ስለ ሁሉም ነገር ቢታውቂ የራሳችሁ ቪዲዮ ትሰሩ ነበር፣ ትለቁ ነበር። ካሜራማን እኮ ነው ኤዲት አድርጎ ምን አድርጎ የሚለቀው። ኤኒዌይስ ውዶቼ እኔ ዛሬ ቪዲዮ ይሄ ነው። በእርግጥ ስራ ላይ ነበርኩ። አሁን ነው ቪዲዮ የምሰራላችሁ። በትክክል ማስተያየት ሰጡም። ነገ ከተመቸኝ አስተያየት ሰጣበታለሁ በሰፊ። ላይክ ሰብስክራይብ ማድረጋችሁን እንዳትረሱ። ወዳችኋለሁ ውዶች። የምታበረታቱኝ አመሰግናለሁ።